እኛ ክርስቲያኖች ወደ ፍጹምነት የምናድግነን እንጂ ፍጹማን አይደለም። በበረሃ በአንድ ገዳም የሚኖሩ መነኮሳትን አባ አለው አንዱ ሄዶ፣ አቤት በዚህ ገዳም ምን ስታደርጉ ነው ቀኑን ሙሉ የምትውሉት አለ። ስንወድቅ ስንነሳ ነው የምንውላለን። ምን ማለት ይመስላችኋል? ምን ማለት ነው? በጣም የተጠቀመ ሰው ነው የመለሰለት እንደዚህ ብሎ፣ እዚህ ገዳም ቀኑን ሙሉ ምን ስታደርጉ ነው የምትውሉት ሲለው ስንወድቅ ስንነሳ እንላለን አለ። ያ ማለት ምን ማለት ነው? ጠዋት ተስተካከል እንላለን፣ ከሰዓት ምን እናደርጋለን? እንበድላለን። ተጓዦች ነን፣ ፍጹማን አይደለም። እንደዛ ከሆነ እየተሳሳትንም ቢሆን እንማራለን፣ ኃጢአት እየሰራንም ቢሆን እንማራለን፣ እየበደልንም ቢሆን እንማራለን። ከዛ አንድ ቀን እናፈራለን። ለፍሬው እኛ ፍሬ ለቃሚዎች አይደለም። የሚያስጨንቀን ነገር የለም። ዘሩን እናዳፍን። ኮትኩቶ ለፍሬ የሚያበቃው ደግሞ መንፈስ ቅዱስ ነው። ራሱ ይኮተኩተዋል። ጳውሎስ ተከለ፣ አጵሎስ ሰቀየ፣ እግዚአብሔር አልሐቀ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ ሲናገር፣ ጳውሎስ ተከለ፣ አጵሎስ አጠጣ፣ ማን አሳደገ ነው የሚለው? እግዚአብሔር አሳደገ። የተማርነውን ዘር ማሳደግ የእግዚአብሔር ድርሻ እንጂ የኛ አይደለም። ነገ እንለወጣለን። ስለመለወጣችን ስላለመለወጣችን አትጨነቁ። ዝም ብላችሁ ተማሩ። አታስቡ አላልኩም፣ አትጨነቁ ነው ያልኩት። ተማሩ። ስትማሩ ቆይታችሁ መሄዳችሁ አሁን ኃጢአት ስትሰሩ ትችላላችሁ። ቢቻል አትስሩ፣ አንስራ። ባይሆን ግን ተመልሰን መተንም እንማር፣ እንስተካከላለን። ሐዋርያት እየተማሩ ሳቱ፣ እየሳቱ ተማሩ። መጨረሻ ላይ ያለ ስህተት እውነተኛ ሆነው ቀሩ። እየተሳሳቱ ነው የተማሩት። እየተማሩም ተሳስተዋል። ብዙ ቀን ስተዋል። የነገራቸውን ረስተዋል። ጌታ ሰብኳቸው እንኳን ብዙ ቀን ተሳስተዋል። እንኳን ሰው በጎደሎ እውቀቱ ሰብኮን ይቅርና። ስለዚህ ነገ እንስተካከላለን። ቃሉን በደስታ እንስማ። የእግዚአብሔር ዘር ነው። ለዚያ ማንም ጎርባጣ መሬት እንዳይኖር ልባችን አስተካክለን እንምጣ። ዛሬ እግዚአብሔር ሊዘራብኝ ነው በእኔ ልብ ላይ። ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራ ቁጠረኝ። በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራበት። በመስቀልህ ርፍነትም ልቡናዬን ረሰው ብለን እንጸልይ። ቃሉ ብርቱ ነው። ቃለ እግዚአብሔር ይመትር ነደ እሳት፣ ቃለ እግዚአብሔር ያድለቀልቁ ለገዳም። የእግዚአብሔር ቃል በረሃውን ያነዋውጠዋል። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል ስለሚል፣ ስለዚህ ጌታ በመንገድ ላይ የወደቀ ዘር ያለው ያንን ነው። ሁለተኛው መንገድ የተባለው ምን አይነት እንደሆነ ታውቃላችሁ? መንገድ የመጀመሪያ ትርጉም ያልኳችሁ ምንድን ነው? ያልተዳፈነ ዘር ማለት እየተማሩ ለመያዝ የማይጥሩ ሰዎች ናቸው። እንዲሁ ዝም ብለው በቃ እንዲሁ ዝም ብለው እንዲሁ ዝም ብለው የሚያንጠበጥቡ ማለት ትኩረት የማያደርጉ። አሁን አንድ ሰው መጥቶ ለሁላችሁም 5,000 ወቄት ወርቅ እሰጣለሁ፣ እንዴት እንደምትወስዱ አወሳሰዱን ተጠንቅቃችሁ ስሙ፣ በኋላ ያደረሻችሁ እንዳትወስዱ፣ 5 ወቄት የሚደርሰው አለ 6 አለ ይላችሁ፣ እንዴት ነው የምትሰሙት ብሎ ይሰማሉ። እንደዚያ እኮ ነው ንጉሡ ኢየሱስ ክርስቶስ የቃሉን ወርቅ እየዘራ ነው። ያን በስስት መስማት አለብን፣ መቸኮልም አለብን። ከዋው እገሪሆሙ ለለይዜንው ዜና ሰናይ። በጎ ዜናን የሚያወሩ ሰዎች እግሮቻቸው ያማሩ ናቸው ይላል ነቢዩ ሶፎንያስ ሲናገር። በጎ ዜናን የሚናገሩ ሰዎች እግሮቻቸው ያማሩ ናቸው። ቅዱስ ጳውሎስም በአዲስ ኪዳን ጠቅሶታል። እገሌ ዳነ እኮ፣ እገሌ እኮ ተሻለው፣ እገሌ ታስሮ ተፈታ፣ እገሌ እኮ ቤት ሰራ፣ የእገሌ ልጅ ጠፍቶ ተገኘለት እኮ፣ እገሌ እኮ ተዳረ። ሲወጋ ደስ ብሎን እንሰማል። የምንሰማው በጎ ዜና ግን ምንድን ነው? ቸር ያሰማህ እንላለን። በጎ ሰማ። አሁን የምንሰማው ግን እንደሱ አይደለም። ሞት ተሻረ የሚል ዜና ነው ወንጌል። ሞት ተሻረ፣ ዲያብሎስ ታሰረ፣ አዳም ነፃ ወጣ፣ ወልደ እግዚአብሔር ነገሰ፣ መንግሥተ ሰማያት ተከፈተች፣ ርስት ተመለሰ፣ የሰው ልጅ በልጅነት ከበረ፣ ሥጋው ደግሞ በልግስና ተሰጠ፣ ሰዎች በጥምቀት የእግዚአብሔር ልጆች ለመባል በቁ፣ የሰው ልጅ በሙሉ ብርሃንን ለበሰ። እንኳን ደስ ያላችሁ፣ ሰው አምላክን ሊመስል ነው፣ ባርነታችን ተደመሰሰልን፣ ወደ ቀደመ ቦታችን ተመለስን ነው የሚሰማው ዜና። ይህንን ለመስማት የማይቸኩል በጣም እንዴት ያለ ዳተኛ ነፍስ ሊሆን ይችላል። ስለዚህ ተግተን መያዝ እንዴ። አንድ ሰው አሁን እናንተ ለመነኩሴ ምሳሌው ባይመጥ ነው አዲስ አበባ ወይም ባህር ዳር ወይም
ጅማ፣ መቀሌ፣ ሶማሊያ፣ ጅግጅጋ ሊሆን ይችላል፣ ወይም ድሬዳዋ ወይም አፋር፣ ሐረር ሊሆን ይችላል። እዚያ ላይ 10ኛ ፎቅ የምትገዙበት ብር እንኩ ቢለን አንድ ሰው እሱን አንጠብጥበ ነው ብንሄድስ? ተጠንቅቀን በኪሳችን ለመያዝ ጥረት ባናደርግስ? እንደው መኪና ላይ አውጥተን አየው ይሄን ብር እኮ ይዣለሁ ብንልስ? ሰዎች በጥፊ ብሎ አይቀሙንም? ብሩን በጥንቃቄ ባለመያዛችን የምንገዛው ቤት አይቀርም? አሁን እኔ የምነግራችሁ ይሄ ቃል ጌታችን ኢየሱስ ክርስቶስ በቅዱሳን ሐዋርያቱ ጽፎት የሄደው ወንጌል መንግሥተ ሰማያትን ያህል ከተማ የምንገዛበት ዕንቁ ነው። መንግሥተ ሰማያት በእርሻ ውስጥ የተዳፈነን ዕንቁ ትመስላለች ነው ያለው። ይህ የመንግሥተ ሰማያት ዕንቁ ነው። ይህን ሳንቲም ከሚያንጠበጥብ ሰው በላይ ድሃና ችጋረኛ አለ? ይህንን ዕንቁ ከሚያንጠበጥብና በየሜዳው እየጣለ ከሚሄድ እንዲህ ያለ ዕንቁ ሊያመልጠን አይገባል። ልንነግድበት፣ ልናተርፍበት፣ ልንወጣበት፣ ልንወርድበት በወርቅ መዝገብ ቋጥረን ልንይዘው የሚገባን ውድ ገንዘብ ነው የእግዚአብሔር ቃል። ውድ ገንዘብ ነው። በብር የማትገዙትን ሰው በእግዚአብሔር ቃል ግን መግዛት ትችላላችሁ። ምናልባት አሁን እኔ የሚሰማኝን ሰው ወዳጅ ለማድረግ ስንት ብር ቢኖረኝ ወዳጅ ላደርግ እችላለሁ? ይህን እዚህ ውስጥ ያለውን ሰው ምንም ድግስ እንኳን ብደግስ እናንተን አሁን ደግሼ ባበላ ስንት ቀን የሚያበላ ላገኝ? በወርቁ ያልቃል። የእግዚአብሔር ቃል ግን ገንዘብ የማይገዛውን ወዳጅ ይሰጣል። ሁላችሁም የገዛችሁ የእግዚአብሔር ቃል ወንጌል ነው እና ወንጌል ምንድን ነው? ወንበዴዎች ቆፍረው የማያገኙት አዳራሽ ውስጥ ያለ መዝገብ ነው። ለዚህ እኮ ነው ማርያም ሳሬት መክፈል ተሰናየ ዘያሃይድዋ። ማርያም ወንበዴዎች የማይቀሟትን በጎ ዕድል መረጠቻል። ይህን አጋንንት ዓይንን አውጥተው ይወስዳሉ። በነገስታት አድረው ጆሮን ያስቆርጣሉ፣ ምላስን ያስቆርጣሉ፣ እጅን ያስቆርጣሉ፣ እግርን ያስቆርጣሉ፣ ደረትን በጦር ያስወጋሉ። እውቀትን አውጥተው መውሰድ ግን አይቻልም። ወንጌልን መውሰድ አይቻልም። የሰው ልብሱ መክፈፍ ይቻላል፣ ጥበቡን መክፈፍ አይቻልም። ጥበብ መንፈሳዊት በልብ የምትኖር ናትና ሞት ራሱ እንኳን አይወስዳትም። እስከ መንግሥተ ሰማያት ተከትላ የምትሄድ ጥበብ ናት እና ጌታ ሊነግረን የወደደው ይሄን ነው። ሌላው መንገድ የተባለ ምንድን ነው? መንገድ የተባለ መንገድ ማን የሚሄድበት መንገድ? አሁን ጻድቅ ሰው ሲሄድበት አንተ ጥሩ እለፍ እለፍ፣ እንደው ደግሞ ሌባ ኃጢአተኛ ሲመጣ አንተ አትጠቅጥቀኝ ይላል። መንገድ ሁሉ የሚጠቀጥቀው ነው እና ለሁሉ የሆነ ልብ ያለው ሰው አለ። ለሁሉ ለዘፈኑም ፈቃደኛ ነው፣ ለፖለቲካውም ፈቃደኛ ነው፣ ለድራማውም ፈቃደኛ ነው፣ ለጠብም ለስድብም ሁሉ ጭንቅላቱ እንደው ዝም ብሎ ለሐሜት ፈቃደኛ ነው። ወግ ሲሰማ አንዳንዱ ሰው እንደው እኔ በጣም የሚያስደንቀኝ አሁን እግዚአብሔር ብል ምንም እንትን ያላለ የሆነ የሚታማ ሰው ግን ሰውየው ለምሳሌ ዘለቀ ቢሆን ዘለቀ ስል ዘለቀ ምን ሆነ? ሰው እኮ በጣም መንገድ ነው። በቃ በጣም የተመቸ ሁሉ እንዲጠቀጥቀው የተመቸ ነው። ለወሬ ምቹ ነው እና እኛም ጭምር እኮ አሁን መንገድ እየሆነ ነው አይደል እንዴ? አንዳንዱ ነገርማ አትርገጠኝ ማለት አለብን እኮ። አሁን እዚህ እንኳን ሰው መጥቶ የከተማ ሰው መቼ እረፍት የለው አይደል? ገዳም እንኳን መጥቶ ደግሞ ፖለቲካ ሲያወራ ምኑን ሲል እንደው በተገኘው አጋጣሚ ወሬ አውርቶ አይ አባ አይ ሞይ እናንተ እናቴ በሰላም ሀገር ነው ያላችሁ ይገርሞታል እንትና የሚባለው እንደዚህ ብሎ በዚህ ደርሶ በዚህ ተመልሶ ብሎ እርሙን መጥቶ ያን ደፍቶ ሄደ እና ለእንደዚህ አይነት መንገድ መሆን አይገባም። የማንም ማለፊያ አይደለንም እኛ። በእውነት ማንም ሰው የሚያልፍብን የመንገድ ኃላፊ መራገጫ አይደለም። እኛ የተከበርን መሬቶች የንጉሥ አዝመራ ነው። በንጉሥ አዝመራ ማንም ሰው እየጠቀጠቀ ማለፍ አይችልም። የታጠረ የተቀጠረ የታረመ የተከበረ አዝመራ ነው። የባለጸጋን አዝመራ እንዲያው ዝም ብሎ መንገድ አውጥቶ እየጠቀጠቀ መሄድ አይገባም፣ አይፈቀደለትም። እኛ የንጉሥ ክርስቶስ አዝመራዎች ነን። ማንም ሰው በግል ሐሳቡ እየረገጠ እንዲያልፍና አእምሯችን እንዲጫወትበት መፍቀድ የለብንም። ክፉ ወሬ እንዲያወራን፣ ዘፈን እንዲያስደምጠን፣ ሐሜት እንዲያስደምጠን፣ ውሸት እንዲነግረን፣ ጭንቅላታችንን የሚያቆሽሽ ነገር ይዞ በእኛ ሰፈር ማለፍ የለበትም። ሰፈራችን ማለት ነው አእምሯችን ነው። በዚያ እንዲያልፍ ልንፈቅድለት አይገባም። እኛ መንገዶች አይደለም። ምን ይሆናል መሰላችሁ? ሊቁ ቅዱስ ቄርሎስ አምደ ሃይማኖት ይህንን ሲተረጉም እንደሚናገረው አንድ ነገር ልብ በሉ፣ አንድ አዝመራ ወይም አንድ የሆነ መሬት አንድ ቀን ትሄዱበታላችሁ። ትንሽ ጭቃም ከሆነ እየተረገጠ ወይም እየተጠቀጠቀ እየፈረጠ ትሄዱበታላችሁ። መስመር ይዛ ሁለተኛ ቀን ይጎደጉዳል፣ ሶስተኛ ቀን እንደዛ ይላል፣ አራተኛ ቀን ከዛ ዓመት ብትሄዱበትስ በፍጹም የማይነካት አለት ሆኖ ይጠነክራል። ክፉ ሐሳቦች ተደጋጋሚ በጭንቅላታችን ላይ ባለፉ ቁጥር ልበ ደንዳኖች እንሆናለን። መጀመሪያ በትንሽ መቆፈሪያ እንቆፍረው የነበረው መሬት ብዙ ሰው ከረገጠውና መንገድ ካደረገው በኋላ ግን
በጣም በጥልቅ ብረት ካልሆነ መቆፈር እንደማንችለው ሁሉ ብዙ ጉዳዮች በአይምሯችን ላይ በጫን ቁጥር በቀላል ምክር የማንመለስ እንሆናለን። በቀላል ምክር የማንመለስ ድንግጥ የማንል ምንም የማይሰማን እንደ ግንድ በቃ ድንዝዝዝ ብሎ እንደ ድንጋይ የፈዘዙ እብለክሙ ከመ ይክል እግዚአብሔር አንስቦ ውሉድ ለአብርሃም እምላንቱ አይባን ነው። እግዚአብሔር ለአብርሃም ከነዚህ ድንጋዮች ልጅ አድርጎ እንዲያስነሳለት ነገራቸዋል ይላል ማቴዎስ 3 ላይ። ድንጋይ ያለው የአሕዛብን ልቡና ነው አይደለም የሚለው። አሕዛብን ድንጋይ ያላቸው ለምን? ድንጋይ ቆሪር ነው። አሕዛብን ቆሪራነ ሕሊና ናቸውና ቀዝቃዛ እንሆናለን። ድንጋይ ክቡድ ነው። አሕዛብን ክቡዳነ ልቡና ናቸውና ይላል። ድንጋይ ይሆናል። እዚያ በኋላ ምንም ሰው ሞት አይደንቀን፣ ኃጢአት ብንሰራም አይደንቀን፣ ጭንቅ ማይል ደንዛዛና መሸነጋ እያልን ምኑር የምናድር እንሆናለን። ያ እንዳይሆን አሁኑኑ የሚረግጡንን እግሮች እንቀንስ ነው። መንገድ ያደረጉትን እንደፈለጉ የሚረማመዱብንን እግሮች ቁም። ይሄ አዝመራ ነው፣ በመምራ አምላክ ቁም ማለት ይገባል። ይሄ አዝመራ ነው፣ በዚህ ማለፍ አይቻልም ማለት አለብን። ያውም የንጉሥ ክርስቶስ አዝመራ። እንደዚያ ካላልን በሆነ በጣም ብዙ እግር እየረገጠን ነው። በተለይ ቴክኖሎጂ እያበላሸን ነው። እውነት እያበላሸን ጭንቅላታችን እየተቆጣጠረ ነው። ሐሜተኛ መቼ እንደሆነ እናውቃችሁታል? አላወቅነውም። የሆነ ቀን ጀምረን ነው እንደዚያ ሆነን የቀረን። ሁሉንም ኃጢአት የሆነ ቀን ጀመርነው፣ መንገድ ሆነን ቀረን። አሁን ብንባል በየት ገብቶ እንቆፈር? ስለዚህ አሁንኑ ከመንገድነት ወደ መሬትነት ነው። ያ ምንድን ነው? እርሻ ስላልሆነ መንገድ ስለሆነ ሲዘሩበት ምን ማድረግ ነው? ማፈናጠር ነው። እያነጠረ ይመልሰዋል፣ ወፍ ይለቅማል። ቃለ እግዚአብሔር ይነገረናል፣ እያነጠርን መመለስ ነው። አሁን ቃለ እግዚአብሔር እንዲመልሰን ምንድን ነው ማድረግ ያለብን? የሚረግጡንን እግሮች እንቀንሳቸው። ለምን? ዘሩ እንዲገባ። እየተማርን ማንለወጠው በዚያ ምክንያት ነው። እንማራለን፣ ዘሩ ይዘራል። እናሳ ደግሞ አሁንም እየመጡ የሚያልፉብን በጣም የሚነግዱብን ገበያ የሚያህሉ ነገሮች አሉ፣ የእኛን አዝመራ እየረገጡ የሚያድሩ። ስለዚህ ዘሩ እንዳይገባ ያደርጉታል። ማለት እንሰማዋለን፣ ደስ ይለናል፣ ስብከቱን አድንቀን እንሰማለን፣ ግን አንለወጥም። ለምን? እነዚያ የሚረግጡን እግሮች አልተቀነሱም። እየጠቀጠቁን ነው። እየጠበቅን ሄድን። በዓመቱ እየጠበቅን አፈር የነበርነው እርሻ የነበርነው አለት እየሆንን ሄድን። ዘሩ መግቢያ የለውም፣ እንዲሁ ይፈሳል። ወፈ ሰማይ ማለቱ ሰማያዊ ፍጡር መሆኑና መውደቁን ለማሳትም ፈጣን መሆኑን ለመግለጥ ነው።